እሺ ሲጠበቅ እንደነበረው አሰልጣኝ የርገን ክሎፕ የጀርመን ብሔራዊ ቡድን ዋና አሰልጣኝ ሆነው መሾማቸው ተረጋግጧል ማለት ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ አድርጉ። ሜሲ ስላለ ነበር አርጀንቲና ሁለተኛ ቡድን የሆነችው። አሁን ግን ዘሌጀንድ ሂምሰልፍ መጥቷል። ለምወደው የርገን ክሎፕ ሜሲ ደግሞ ያው ሪታየር ስለሚያደርግ አንደኛ ቡድኔ ኔዘርላንድስ ይሆናል በቀጣዮቹ ቶርናመንት። ሁለተኛ ቡድኔ ጀርመን በክሎፕ ስር በሚል ይስተካከልልኝ። ሂር ዊ ጎ። ሰበር ዜና የቀድሞ ሊቨርፑል አሰልጣኝ የነበሩት የርገን ክሎፕ ወደ አሰልጣኝነት ተመልሷል። የጀርመን ብሔራዊ ቡድን ዋና አሰልጣኝ ተደርገው ተሽመዋል። ሂር ዊ ጎ ተብሏል። ረጅም ንግግሮች በኋላም የርገን ክሎፕ የቀረበላቸውን ኮንትራት ተቀብሏል። የረጅም ጊዜም ኮንትራት ከጀርመን ብሔራዊ ቡድን ጋር የሚፈራረሙ ይሆናል። ኒግልስማን ስር ጀርመኖች በጣም መጥፎ የሚባሉ ሪከርዶችን ካስመዘገቡ በኋላ ከአሰልጣኛቸው ጋር ተለያይቶ ነበረ። አሁን ላይ ደግሞ የጀርመን ብሔራዊ ቡድን ዋና አሰልጣኝ በመባል የርገን ክሎፕ ተሽመዋል። የርገን ክሎፕ የጀርመን ብሔራዊ ቡድን ይዘው ጥሩ ስራ ይሰራሉ የሚለውን አብረን ምንመለከት ይሆናል። እናንተ ስለ የርገን ክሎፕ ምን ትላላችሁ? አሪፍ ስራ የሚሰሩ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የቀድሞ ሊቨርፑል አሰልጣኝ ጀርመናዊ የርገን ክሎፕ ወደ አሰልጣኝነት ተመልሰዋል። የጀርመን ብሔራዊ ቡድኑን ለመረከብ ከጀርመን እግር ኳስ ፌዴሬሽን ጋር ተስማምተዋል። የርገን ክሎፕ ሰሞኑን በተንታኝነት የዓለም ዋንጫውን ሲሰሩ የቆዩ ሲሆን ከጥቂት ቀናት በፊት ጀርመን በፓራጓይ ተሸንፋ ከውድድሩ ስትሰናበት እጅግ በቁጭት ሲናገሩ ታይቷል። በወቅቱም አሁን ጀርመንን ባሰለጥን ደስ ይለኛል ማለታቸው ይታወሳል። የጀርመን እግር ኳስ ፌዴሬሽንም ጥያቄያቸውን ከተቀበለ በኋላ በጉዳዩ ዙሪያ ሲነጋገሩ ቆይተዋል። በኋላ ላይም ስምምነት ላይ ደርሰዋል። በደሞዝ በሚቆዩበት ዓመትና መሰል ጉዳዮች ላይ በፕሮጀክቱ ዙሪያ ላይ ከፍተኛ ውይይት ካደረጉ በኋላ ስምምነት ላይ መድረሳቸው ታውቋል። ዛሬ ጧትም ጁሊያን ኔግልስማን ከጀርመን ብሔራዊ ቡድን አሰልጣኝነታቸው ተሰናብተዋል። የርገን ክሎፕ በሰዓታት ውስጥ በይፋ የጀርመን ብሔራዊ ቡድን አሰልጣኝ ሆነው ይሾማሉ። ሁሉም ነገር ተጠናቋል። ፋብሪዚዮ ሮማኖም ሂር ዊ ጎ ብሎታል። የርገን ክሎፕ የጀርመን ብሔራዊ ቡድን አሰልጣኝ ሆነው ተሾመዋል። የ59 ዓመቱ የቀድሞው የሊቨርፑልና የቦሩሲያ ዶርትሙንድ አሰልጣኝ የርገን ክሎፕ ሳንጠግባቸው በአሰልጣኝነት እጅግ አስደናቂ የእግር ኳስ ፍልስፍና ያላቸውና ብዙ ሳንጠግባቸው አሰልጣኝነት ያቆሙ ሰው ነበሩ። አሁን ተመልሻለሁ ብለዋል። ከጀርመን ብሔራዊ ቡድን ጋር ለ2030 እና 2028 የአውሮፓ ዋንጫ ለ2030 የዓለም ዋንጫ ለመዘጋጀት ዝግጁ መሆናቸውን አስታውቋል። የርገን ክሎፕን ዌልካም ብሏቸው እስቲ መልካም ቀን። ውድ ሊቨርፑላውያን የርገን ክሎፕ ጀርመንን ይዟል። ፋብሪዚዮ አሁን እንደዘገበው ይቅናው ገባ የዓለማችን ግርማ ሞገስ ያለውና ምርጡ አሰልጣኝ የርገን ክሎፕ ወደ ጀርመን ብሔራዊ ቡድን ሂር ዊ ጎ ተብሏል እንምላችሁ። ከዚህ በኋላ የሚካሄዱትን ዋንጫዎች ዓለም ዋንጫ፣ አውሮፓ ዋንጫ፣ ኔሽን ሊግ ማንኛውንም አይነት ዋንጫ ጀርመን ጠራርጋ የምትበላው እንምላችሁ። ምክንያቱም የዓለማችንን ምርጡንና ድንቁን አሰልጣኝ የርገን ክሎፕን በስሯ ይዛለች እንምላችሁ። ጀርመን ወደፊት ብሩህ ተስፋ አላት። የርገን ክሎፕን የመሰለ ወኔያምና ጀግና አሰልጣኝ በእጇ ይዛለች። መልካም ዕድል ለየርገን ክሎፕ። ሰምታችኋል ብዬ አስባለሁ። የርገን ክሎፕ ቀጣዩ የጀርመን ብሔራዊ ቡድን አሰልጣኝ መሆኑ ተረጋግጧል። እንግዲህ ወደ አሰልጣኝነት ተመልሷል። ከጀርመን ጋር ጥሩ ጊዜ ጥሩ ፕሮጀክት እንደሚሰራ ምንም ጥርጥር የለውም። ይህ ሰውዬ የሚገርም ሰው ነው። ባይዜ ፔፕ ጋርዲዮላ ሆኖበት ነው እንጂ ፕሪሚየር ሊግን ዶሚኔት የሚያደርገው እሱ ነበር። በጀርመን ብሔራዊ ቡድን ጥሩ ነገር እንደሚያሳየን እርግጠኛ ነኝ። ኢቭን ዋንጫ እንዲበሉ ሁላ ሊያረጋቸው የሚችል አሰልጣኝ ነው። ብሬኪንግ ኒውስ! በውሰት ኤቨርተን የነበረው የክለባችን ተጫዋች ታሪክ ጆርጅ በቋሚነት ለኤቨርተን ፈርመዋል። ሽያጩም 18 ሚሊዮን ፓውንድ ፕላስ አዶንስ ደግሞ 8 ሚሊዮን ፓውንድ አለው። በአጠቃላይ በ25 ሚሊዮን ፓውንድ ለኤቨርተን ተሽጧል። እንዲሁም ከወደፊት ሽያጩ ደግሞ ቼልሲ 15% የሚያገኝ ይሆናል። እንግዲህ አሁን ዝውውሩ ሙሉ በሙሉ በመጠናቀቅ የኤቨርተን ተጫዋች መሆኑ ተረጋግጧል። የአርሰናል ደጋፊዎች በቃ ትሮሳርድን እንደዚህ ብቻ ነው የምሸኙት? ትሮሳርድ እኮ ማለት ዝምተኛ ገዳይ ማለት ነው። የእንግሊዝ ፕሪሚየር ሊግ ዋንጫን እዚች መዳፋችሁ ላይ ያስቀመጠ ተጫዋች ነው። ብዙ ጨዋታዎችን ልናስታውስ እንችላለን። እቺኛዋን ጨዋታ ግን መቼም አንረሳት። Priceless! Potentially priceless! What that goal might mean! What his save might mean! ትሮሳርድ አሁን የሚለቅበት ጊዜ ትክክል ሊሆን ይችላል። እሱን ግን በክብር አለመሸኘት ትክክል አይደለም። ትሮሳርድ ይለያል። ሂር ዊ ጎ። ናታን አኬ ቱ ፊነርባቼ። የማንቸስተር ሲቲው ሌጀንድ ተጫዋች የሆነው ናታን አኬ ማለት ነው ወደ ፊነርባቼ ተዘዋውሯል ማለት ነው። በስተመጨረሻ አይ አኬ ከዚህ ተጫዋች የማረሳው ማለት ነው ከምሬ ነው የምላችሁ
በቃ አለ አይደል አለቁ የተባለላቸው ጎሎች ገብቶ ሲያወጣ ምናምን ታያላችሁና ያም ይወርዳቸው ታክሎቹ ምናምን አይረሱኝም። እውነት ነው የምላችሁ እጅግ በጣም ለማንቸስተር ሲቲ ትልቅ ዋጋ ከከፈሉት ትልቅ ተጫዋቾች ውስጥ አንዱ ነውና ናታን አኬ በደንበት ይቀነው እጅግ በጣም ማደንቆ ተጫዋች ካሜሬ ነው የምላችሁ። ይመቸው። ግራኒት ዣካ ወደ ቼልሲ ላይ መጣ ይችላል። ይሄንና አጫጭር ከቼልሲ ጋር የተያያዙ የዝውውር ዜናዎችን አጠር አድርጌ ያቀርብላችኋለሁ። እናንተ ቪዲዮን በደንብ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ጀምሩ። ግራኒት ዣካ ጋር የተያያዘው ዜና እነ ቤን ጃኮብስ እነ ሳይመን ፊሊፕስ እንዲሁም ብዙ መረጃዎች እየወጡ ነው የሚገኙት። እንግዲህ ሰንደርላንዶች ከዣካ ጋር ድጋሚ ንግግር አድርገዋል እና ተስፋ አድርገዋል በሰንደርላንድ ይቆያል ብሎ። ነገር ግን ዣቪ አሎንሶ በጣም ይፈልገዋል። ቼልሲዎችም የዣቪ አሎንሶን ፍላጎት ስላወቁ ማስፈረም ይፈልጋሉ። ነገር ግን ከፍ ያለ ዋጋ ማቅረብ አይፈልጉም የሚል ደግሞ ሴመን ፊሊፕስ ዘግበዋል። ምክንያቱም ቼልሲ ከዛ ከ8 ሚሊዮን ፓውንድ በላይ መግፋት አልቻለም የሚል አይነት ሀሳብ እንግዲህ ዘግበዋል። ቀጣይ ምን ይሆናል አብረን የምናየው ይሆናል። አሁን ባለው ሁኔታ ግን ሰንደርላንዶች እሱን የመሸጥ ምንም አይነት ፍላጎት እንደሌላቸው ድጋሚ ለቼልሲ አሳይተዋል የሚሉ መረጃዎች በርክተዋል። ይሄ ልጅ አልፌዎስ ቦርን ይባላል። ቼልሲ እንግዲህ የልጅ ለማስፈረም ከስምምነት ላይ ደርሷል። በስኮትላንድ ሊግ ውስጥ ነው የሚጫወተው። 17 ዓመቱ ነው። ከዩ19 በታች እንግዲህ ይጫወታል። ሴንተር ባክ ላይ ነው የሚጫወተው። ቼልሲ ልጅ ለማስፈረም ሙሉ በሙሉ ከስምምነት ላይ መድረሱን እንግዲህ እነ ፋብሪዚዮ ሮማኖ ዘግበዋል። በመጨረሻም ቻሎባ ወደ ኢንተር ሚላን መሄድ እንደሚፈልግ ተዘግበዋል። ኤጀንቶቹ በሚላኖ ይገኛሉ በግል ጥቅማ ጥቅም ጉዳይ ከነሱ ጋር ለመደራደር። ነገር ግን ስቲል ቻሎባን ኮሞች ይፈልጉታል ሲል ፋብሪዚዮ ሮማኖ ዘግበዋል። እንግዲህ የቻሎባ ነገር ግልጽ እየሆነ መጥቷል። ከቼልሲ የመውጣቱ ነገር እርግጥ እየሆነ ነው። ስለዚህ በቅርብ ጊዜ በቼልሲና በኢንተር ሚላን መሃል ድርድሮች እንደሚኖሩ እንዲሁ ተዘግበዋል። ካራሜሎቹ ኤቨርተኖች የቼልሲውን ባለተሰጥኦ ድንቅ ወጣት ተጫዋች ታሪክ ጆርጅን በ24 ሚሊዮን ፓውንድ ማስፈረማቸውን አረጋግጠዋል። ኤቨርተኖች ለቼልሲ በቅድሚያ 18 ሚሊዮን ፓውንድ የሚከፍሉ ሲሆን 6 ሚሊዮን ፓውንድ ደግሞ ተጨማሪ ከዛ በተጨማሪ ማለት ነው ኤቨርተኖች ይህንን ተጫዋች የሚሸጡ ከሆነ ታሪክ ጆርጅን የሚሸጡት ከሆነ ወደፊት ቼልሲ ከዝውውሩ 15% እንደሚያገኝም ተነግሯል ማለት ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ አድርጉ።